አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ውድና የተከበራችሁ ቻናሎች ወይ እንዴት ናችሁ? ደህና ናችሁ ወይ? ዛሬ የመጣው ማለት ነው ለምንድን ነው ሙስሊሞች ሁል ጊዜ የሚጨፈጨፉት የሚገደሉት? ለምንድን ነው? እኔ ግራ ይገባኛል። በየቦታው በቃ ሙስሊሙ ነው ማልቀስ ለምንድን ነው? ቆይ እኔ እስካሁን ሙስሊሙ ነው እንጂ ሲገደል ሲያልቅስ የማየው እስካሁን ካፊሮች ሲያለቅሱ እና ሲገደሉ አይቻልም። ግን ይች ምድር ለሙስሊሞች አትሆንም እንዴ? እኔ ግራ ይገባኛል። አላህ ለአዚም ሁልጊዜ ለቅሶ ሁልጊዜ ግድያ ለምንድን ነው ደግሞ ማለት ነው? እንዴት ሰው ወንድሙን ይገላል? አማራ ክልል ውስጥ ያላችሁ ማለት ነው ወንድሞቻቸውን የገደላችሁ ማለት ነው። ሌላ ቦታ እኮ ብንገደልም ተክልላችን እንኳን ውጡ ተብሎ ነው እየጨፈጨፉና እየገደሉ ያሉት ማለት ነው። እናንተ ደግሞ የገዛ ወንድሞቻቸውን ለህዝብ ነው የምንዋጋው እያላችሁ እንዴት ነው የገዛ ወንድምህን የምትገለው? ለግድያ እነዛው አይገሉንም እንዴ? ለምን እንዴት እንዲሁ ቢገደልስ እንዴት ቤተ እምነት ውስጥ ገብታችሁ ትገላላችሁ? እና ሁልጊዜ እስከ መቼ ነው? በቃ ከዚህ በኋላ የሙስሊሞች ጭፍጨፋ ይቁም። በቀን እስከ መቼ ነው? ደሞ አላችሁ የኛዎቹ ማለት ነው። አንዴ ደንቆሮዎች ማለት ነው። አበባና 5-6 ሳንቲም እያላችሁ ስላሙ መውሉ ማለት ነው። ሌላ ክልል አማራ ክልል ሲሆን ትንጫጫላችሁ፣ እናንተ ዘንድ ሲሆን ዝም ትላላችሁ እያላችሁ እንትን የምታለባብሱ ወይ ማለት ነው። ለምንድን ነው እንትን የምትሉት? አርፋችሁ አትቀመጡም? ለማኝ ሁላ እዛ አበባችሁን ለምኑ። እሺ እናንተ ብሎ ፖለቲከኛ ደግሞ ማለት ነው ድንቆሮዎች። ለምንድን ነው ለዚህ ማለት ነው ለዚህ ለምን እነዚያስ እሺ ተክልላችን ውጡ ብለው ነው እነዚህ በገዛ ሀገራችን ላይ መቀመጫነት እነሱ ብሎ ሲጀመር ማለት ነው። ከማን ነው ነጻ የሚያወጡን? ጫካ ለጫካ መንደር መንደር እየሄዱ ከማን ጋር ገጥመው ነው? ቆይ እንትን ነጻ የሚያወጡን? ቆይ እኔ እኮ የሚገርመኝ ህዝብን እዛ ከመጨፍጨፍ ማለት ነው ለምን ወደ 4 ኪሎ አይሄዱ? ለምን ነው ህዝቡን የሚገሉት? ሲጀመር ማንን ገጥመው ነው ነጻ የሚያወጡን? ግራ ይገባኛል። ወላሂ ለአዚም አንዳንድ ጊዜ ማለት ነው ማሰቢያ የላቸውም እንዲ። ቆይ እናንተ እነሱን የምትደግፉ ማለት ነው ወዴት ነው? ከማን ጋር? መከላከያ ሲወጣ አይተው ነው ገብተው እንትን የሚሉት? ለምንድን ነው ንጹሃን የሚገደለው? ምስኪን የሚገደለው ማለት ነው። ከዚህ በኋላ በቃ ሙስሊም መገደል ያቁም። እንገደልም ከዚህ በኋላ ታውት ነጻ ባታወጡ ማለት ነው። ታውት ይቅርብን። እንዴ ጉድ እኮ ነው። እንደዚህ ያለ ትግላለ እንዴ? ሰው የራሱን ወገን እየገደለ ነጻ እናወጣለን አለ እንዴ? ወይ እኮ ያኔ ፊት ለፊት ገጥሞ ምንድነው መሽም ሰው የሚገጥመው ወይ ለመሸነፍ ነው። ወይ ገጥሞ ያሸነፉ አይገጥሙ ጫካ ለጫካ መንደር እየተሄደ እንዴት ነው የሚያሸንፉት? ደግሞ እኮ ማለት ነው የሚያናድዱ ማለት ነው የሚያለባብሱት ነገር እንዴ። እኔ እስከዛሬ እውነት ይመስለኝ ነበር ማለት እስከዛሬ እንትን ያልኩት ራሱ ይቆጨኛል። ለካ የሚወራ ሁላ ውሸት። አሁንማ እንዲሁ ውሸታም ጨርሶ ውሸት። እና በቃ አንገደልም ከዚህ በኋላ ነጻም ባንወጣ ይቅርብን። በቃ አንገደልም። እንዴት ሰው የራሱን ወገን ነጻ ወጣለሁ ብሎ የራሱን ወገን እንዴት ሰው ይገላል? የሚገርም ነው።